ብልት ከቆመ በኋላ ነው የሚለካው። ፍላጎት ላይ ሲሆን ነው ሮጦ ሄዶ የሚለካው። እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታውቁታላችሁ። አንወሻሽ። ችግሩ አለካካችሁ ላይ ነው። አሁን በመጀመሪያ አለካኩ ለምትለካላችሁ ላይ ተስማማን። አለካኩ ላይ በጣም ብዙ ወንዶች ስትረግል የሚያደርጉበት ኤሪያ ሳይዝ ነው። በጣም ላይክ ሲሪየስ ስትረስ ያለበት ኤሪያ ነው። በተለይ በወንዶች ሳይድ ሊትራሊ ቅድም እንዳልሽው ኮምፕሊትሊ ሴት መጠጋት እስከ መፍራት ድረስ ወይም ደግሞ ሜንታሊ እስከ መታመም ድረስ የሚያደርስ ምንድነው የሳይዝ ኢሹ መነሻውስ? እና ደግሞ ሳይዝስ ምን ያክል ነው ኢምፓክት ያለው ከሳይንሱም ፕራክቲካል ከምታገኛቸው ሰዎች አንፃር? ኦኬ በመጀመሪያ ሳይዝ ስትለኩ አሁን እኔ በጣም ማስጠንቀቅ የምፈልገው ነገር አንድ ወንድ ስትለኩ honestly speaking ማለት ነው ካሁኑ ልንገራችሁ እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታውቁታላችሁ። አንወሻሽ። ሁላችሁም ባይዴ ታውቁታላችሁ በሴንቲሜትር። እኔ አንድ ወንድ ቢሮዬ የገባ የለም ቁመቱን አላቅም ያለ። ችግሩ አለካካችሁ ላይ ነው። አሁን በመጀመሪያ አለካኩ ለምትለካላችሁ ላይ ተስማማን። አለካኩ ላይ ነው። አለካኩ ላይ ብልት ከቆመ በኋላ ነው የሚለካው። ቆይ የምር ግን እግዚአብሔርን አያበኳስ ሰው አነሰኝ ብሎ ሲያስብ ነው የሚለካው ወይስ ኖርማሊ ሁሉም ወንድ ለማወቅ ነው የሚለካው ወይስ ፖርኖግራፊ የሚያመጣው? ፒነስ ኤምቪ የሚባል ነገር ሰምታ ካለካም መለካት አለበት ብያስባለሁ። ጭራሽ አሳይመንት ማለት አይ የምሬን ነው። ባይዴ ካለካም መለካት አለበት ብያስባለሁ። he has to know አለካኩ ለምን እንደሆነ አንደኛ አለካኩ ነው ከቆመ በኋላ ነው የሚለካው። because honestly ካልቆመ ምንም ነገር አይሰራላችሁ። why would you measure ሲሆን ነው ሮጦ ሄዶ የሚለካው? anyway he gets morning erections እኮ አንድ ወንድ አይደለ? by the way አንድ ወንድ ብልቱ መለካት ከፈለገ የመቆም ችግር ከሌለበት ችግር የለውም anytime መለካት ይችላል። ብዙ ጊዜ አጋጣሚዎችን ያገኛል ነው ሐሳቡ ገጠና። ልክ ብቻ እንደዛ ነው። ስለዚህ ዞሮ ቁመት መለካት ያለበት ከቆመ በኋላ ነው። ከቆመ በኋላ ከ10 እስከ 13 ሴንቲሜትር ከሆነ በቂ ነው። that's normal። ከ10 እስከ 13 ሴንቲሜትር ኖርማል ይባላል። እኔ አሁን በአይኤስኤም ጋይድላይን ነው የምሰጠው። አይኤስኤም ህክምናው 10 እስከ 13 ሴንቲሜትር it's not an opinion this is 10 እስከ 13 ሴንቲሜትር so ከ10 በታች ትንሽ ነው እንላለን፣ ከ13 በላይ ትልቅ ነው እንላለን። ሶ ትልቅነቱ የሚያስፈራው ፓርት ምንድነው? honestly it depends on the woman። ፔን የሚፈጥርባቸው አይነት ሴቶች አሉ፣ እንደዛ አይነት ሴቶች አሉ። ስለዚህ እሱ እንትን ነው። ሲያንስ ደግሞ there's nothing you can do about it።